ከልብ ካለቀሱ ባይገድም ነው የሚባለው ነገር አባባል አለና ይደርሳል። እናንተም ትስጣችሁ፣ ክፉ ለሆነባችሁ ደግሞ አሪፍ ደህና ያጋጥማችሁ እላለሁኝ። ሰላም ሰላም፣ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ስራ፣ ጤንነት ከእናንተ ጋር አሪፍ እንደሆነ ተስፋ አደርጋለሁ። እንዲሁም እንዲሆንላችሁ እመኛለሁኝ። እና እንዴት ናችሁ? ሀሳብ አስተያየታችሁን ጽፋችሁልኛል፣ በጣም ከልብ አመሰግናለሁ። እንዲሁም ደግሞ ሰብስክራይብም እያደገ ነው፣ ወደፊት እየሄድን ነው። ዛሬ እንግዲህ ያው እንደምታዩት በክላሴ ነው የመጣሁት። ዛሬ እንደው እስኪ ምን አለሽ ምን ይዘሻል ምናምን የምትሉት በአዲስ ነገር ቤተሰብ ከች ብያለሁ። የዛሬውን ደስታ አልነግራችሁ አልችልም። እንግዲህ ደስታ የተካፋዮች ስለሆናችሁ ላሳያችሁ ነው። አሁንም እንግዲህ ምንድን ይሆን ምን የምታመጣ ይሆን እያላችሁ አደራ ኮሜንት ጻፉ። እንግዲህ ግምታችሁ ደግሞ አሪፍ ትክክል ወይም የሚሆነውን ነገር በኋላ ላይ ሲለቀቅ ወይም ስታዩ ታገኙታላችሁና እስኪ አሁን ወደ እንትኑ ላንጣውና አሳያችኋለሁ። እንግዲህ ቤተሰብ ይሄን ይመስላል። ይሄ እንግዲህ ምንድነው የት ነው የመጣው ምናምን ከየት ነው የተላከው የሚለውን እንግዲህ አብረን የምናየው ይሆናል። እያንዳንዱን እንግዲህ አሳያችኋለሁኝ። ባለብሰውም ግን እንደዚህ በፊት ለፊት ምናምን እያደረኩኝ ማሳያችሁ ይሆናል። ግን ልብስ እንደሆነ ባለብሰውም ልብስ እንደሆነ ቀድሜ ተናገርኩ። አይ ጉድ ተበላሁኝ። ያ እንግዲህ ልብስም ቢሆን ማን እንደሰጠኝ የት እንደመጣ እንዲሁም ደግሞ ሌላ ነገር አለ ወይ ምናምን የሚለውን ነገር ሀሳብ አስተያየታችሁን ትጽፋላችሁ። ኮሜንት ላይ ጻፉ። እንግዲህ የገመተ ያው እኔም ሰጠውን አውቃለሁኝና ግምታችሁን አደራ እንዳትረሱ። አሁን ላይ እያንዳንዱን ማሳያችሁ ይሆናል። እናንተ መጀመሪያው ይሄ ነው እንግዲህ አባያ በዚህ ሀገር ክብር ነው። ያ ማለት ሴት ልጅ ስትወጣ ለብሳ የምትወጣው ይሄን ነውና በጣም የምታምር ልይት ያለኝ ቆንጆ አባያ ዛሬ ተገዝቶልኛል። እንግዲህ ማን እንደገዛልኝ ደግሞ ምነግራችሁ ይሆናል። በጣም የምታምር ነው። ላሳያችሁ ሻርፑን ቤተሰብ ሻርፑን እየፈለኩ ነው። አየው እንግዲህ ለኢድ ነው የተገዛልኝ። የሚገርማችሁ እንግዲህ ለኢድ የተገዛልኝ በቃ ልንገራችሁ። እኔ መደበቅ አልቻልኩም፣ ምክንያቱም ጀማሪ ስለሆንኩ ነው መሰል መደበቅ አልቻልኩም። ሴትዮዬ ለኢድ መዳሜ ናትና የገዛችልኝ። እንዲሁም ሙስሊም እህቶቻችን ወንድሞቼ እንኳን አደረሳችሁ። ለኢድ አረፋ በዓል ነው የሚባለው አይደል? ለኢድ እንኳን አደረሳችሁ ብያለሁ። 3 ቀን ምናምን ኦሬዲ የቀረው እና አበያ አስተጠራው ይሄን ተገዝቶልኛል። የእውነት በጣም ደስ ብሎኛል። እዚህ ደግሞ በጣም ነው የምታምረው። ዲዛይኗ ምናምን አሪፍ ናትኝ። በልኬ ያው እንደምታዩኝ በጣም ረዝም ከመሆኑ አንፃር ልኬንም አውቀው ሚዲየም ነው የተገዛልኝ። የሚገርማችሁ በጣም ረዝም ነኝ እና ቀጣዩን ማሳያችሁ ይሆናል። ቀጣዩ እንግዲህ ይሄን ይመስላል። እንግዲህ ቤተሰብ ያው የቁጥሩን ነገር ያው ለእናንተ አልነግራችሁም። 40 ነው መገምታችሁ ማወቅ ትችላላችሁና ይሄ ጫማ ደግሞ እንግዲህ እውነት በጣም ነው የማመሰግናት። እንግዲህ ስጦታ ብላ ለኔ ለኢድ ብላ ይሄን ነገር አድርጋልኛለች። እንግዲህ ቀጣዩን ማሳያችሁ ይሆናል። ያቺን የምታምር ጫማ በልኬን ራሱ እንዴት እንዳወቀ እግዚአብሔርን አባያውን ሚዲየም ገዝታ ይሄን ደግሞ 36 ቁጥር ነው። እግዚአብሔርን አይጨምር አይቀንስ ልኬ ነውና ያው ሰውዬቱ ከመተለቅ አንፃር የተነሳ ይሄን ተላከልኝ። ይሄን ጊፍት ተሰጠኝ ማለት ነውና ዛሬ ተሰጠኝ። ቤተሰብ እንታረጉታላችሁ። እንግዲህ ቀጣዩን ማሳያችሁ ይሆናል። እግዚአብሔር ይስጣት ነው የሚባለው። ይኸው እግዚአብሔርን ለኢድ እንግዲህ የኔ ላንቺ ይሆናል ብላ አስባ ይሄን መግዛቷን ፖርሳይቱን ደግሞ ያው ሁሉም በመጠኑ ይኸው አዲስ ነው። ውስጥ ላይ ካርቶን ምናምን ነገር ነው ያለው የእንትኑ ማለት ገዛ እቺን የመሰለ ፖርሳ ይሄን ገዛችልኝ። ጫማውን አባያውን ፖርሳ እንግዲህ 3 ነገር አያችሁ። ይኸው እንግዲህ በዚሁም መዳሜን መርቆልኝ
ይሄን ሰጥታኛለች ለኢድ። እናንተም ደግሞ የተሰጣችሁትን ኮሜንት ላይ ጻፉ፣ አስተያየታችሁንም ሀሳባችሁንም ምናምን በቃ አሪፍ አሪፍ ኮሜንት እንደዚህ አድርጊ እንደዚህ በይ የሚለውን ነገር እንዳትረሱ። እንግዲህ ሶስተኛው ላይ የሶስተኛውን እንግዲህ ስንት ነው? 3 አሳይቻለሁ። አራተኛ ማለት አራተኛ ላይ እንግዲህ አራተኛ የምትለው የሚገርማችሁ በዛ የተደበቀ ያለ ካሜራ ጀርባ ማለት ዛሬ እንግዲህ አሁን አመጣታ ቀርጽ የሚያዋክል አልተመቻትም። ይሄ ጉርድ ነው እንግዲህ አራተኛ ጉርድ ገዝታልኛለች። የሆነ ደስ ብሎኛል። ያኔ ለኔ አስባ እንግዲህ ሰው አስባ ወይም ጊፍት ከሰጧችሁ ለእናንተ ትልቅ ቦታ እንዳላቸው መስጠት ደግሞ ስጦታ መስጠት በጣም አሪፍ ነው። ትልቅነትም ነው ይሄ ለሰው መስጠት፣ ኑሮ ለሰው ማድረግ እና ይሄን አደረግ እኔም እምሰጥ ያርገኝ እናንተም ያደርጋችሁ እላለሁኝ። እንደውም ደግሞ ስጦታችሁ ይሰጣችሁ እንደኔ ደስ የሚያስበል ዜና ይደረግላይ ደስ የሚያሰኝ ዜና ስሞላለሁኝ። እንግዲህ አሁን ስንት ነው? 4 አሳይቻለሁ። 5ኛ ማርያምን የዋስቻ አይደለም መዳም ናት የገዛው እግዚአብሔርን እምላችሁ። ይሄ ሁለተኛ ጉርድ ነው። ወረቀቱን እንገያችሁት ነው እንደምታዩት። ከክላስ የምን ያለሁት በዚህ ገጥ ያለው እንኳን እንግዲህ አናትኝ እንደኔ ሌላ ቤት ምሰራ ግን አሁን አካባቢ ነው የመጣችው። ይሄን እኔ ራሱ ልኬ እንዴት እንዳወቀው ያኔ ሁሌ እያየችኝ አይደለ? ይሄን ስንተኛ ነው? አባያ አለ፣ ጫማ አለ፣ ፖርሳ አለ። አንድ ፖርሳ ሰጥቻለሁ። አሁን አምስተኛ ይሄን ጉርድ ገዝታልኛለች። ያው እንዳለብሰው ጊዜና ሰዓት አይኖረኝም፣ ሰዎችም ይጠሩኛል። እንግዲህ ደግሞ ወደ 6ኛ ሄዳለሁ። እግዚአብሔርን የሷ ነው። ወደ 6ኛ ሄዳለሁ። 6ኛው እንግዲህ ይሄን ይመስላል። ቀሚስ ነው። እዚህ ያኔ እዚህ እንትን አለው ማሰሪያ ነገር የዘመናዊ ቀሚስ ነገር ነው። እንግዲህ እንደዚህ ብሎ ሲታዩት ግን በጣም ሰፊ ምናምን ነገር ነው የሚመስለው፣ ግን ማሰሪያ ያለው እዚህ የወገብ ማሰሪያ ያለው የራሱ እና በጣም ደስ ብሎኛል። እግዚአብሔርን ይሄን ጊፍት ሰጣችኝ። ያው ቤተሰብ በጣም ደስ ብሎኛል። ደስ ይል የሚያስደስታችሁ አምናለሁኝና እናንተም ደግሞ እንግዲህ መርቁልኝ። መድኃኒን ያው ይደርሳል። በነገራችን ላይ ከልብ ካለቀሱ ባይገድም ነው የሚባለው ነገር አባባል አለና ይደርሳል። እናንተም ትስጣችሁ፣ ክፉ ለሆነባችሁ ደግሞ አሪፍ ደህና ያጋጥማችሁ እላለሁኝ። አሁን ቀጣይም ደግሞ ማሳያችሁ ይሆናል። ቀጣይ ምን ትጠብቃላችሁ? ኮሜንት ጻፉ። ይሄኔ እየተከታተላችሁኝ ከሆነ ኮሜንት ሀሳባችሁን ግለጹልኝ። እዚህ ቀጣይ ቤተሰብ ብሎ ዛያ ማለት ቲሸርት ማለት አያቲ ዘመናዊ ብሎዛ ነው። እዚህ ማሰሪያ ምናምን ያለው ዘመናዊ ብሎዛ እንግዲህ ይሄን ሁሉ ገዝታልኛል። ለኔም ለኢድ ተገዝቶልኛል። ለእናንተስ ምን ተገዝቶላችኋል እላለሁኝ። ያው እንደምታዩት 2 ጉርድ፣ 1 ቲሸርት፣ 1 ቀሚስ አየው 2 ማለት 1 ቲሸርት፣ 1 ቀሚስ ከዛ ጉርዱ አለ። ያው 1 2 እግዚአብሔርን በጣም ነው የማመሰግናትኝ። እንግዲህ የከርሞ ሰው ይበለን እላለሁኝ። ከልብ መርቆልኝ እግዚአብሔርን እንተሰጥቻለሁ። ከዛ ጫማም አልቀረም፣ ጫማ ተገዝቶልኛል። ከዛ ደግሞ አሪፍ አባያ እስከ ጠረሃው ተገዝቶልኛል እና ይሄን ይመስላል። እንዴት አያችሁት? ይሄን ይመስላል እንግዲህ እንደዚህ ብሎ ይሄን ሁሉ ተሰጥቻለሁኝ። በጣም አመሰግናታለሁ። እኔም አመስግኛትኝ እዚህ ደርሻለሁ እና ቤተሰቦችዬ እንግዲህ ይሄን ካሳያችሁ በኋላ ወደ ኪሱ ልጨምር ለእናንተ ለማድረስ ግዴታ ነውና ያለውን ነገር አንዳንድ ነገሮችን እስኪ ላሳያቸው ምናምን እናንተም እንዲሁ ደግሞ የተሰጣችሁን እንግዲህ ደግሞ ያልተሰጣችሁ ከሆነ ገና ነው ቀኑ። 3 ቀን ደርሷል። 3 ቀን ነው የቀረው። ያው ደርሷል። ይሰጣችሁናል በ2 ቀን እና ኮሜንት ጻፉ። ይሄን ተሰጥቻለሁ፣ የተሰጣችሁት ያልተሰጣችሁትም ደግሞ እየጠበቅን ነው በመንገር ላይ እንደምትሉኝ ተስፋ አደርጋለሁ። ይሄን ይመስላል እንግዲህ ቤተሰብ ዛሬ
ይሄን ለማሳየት ነው የመጣሁት። የእውነት እንግዲህ ሰውት እንግዲህ ኪሱን ሄዱ እንዲህ አድርጋ ስትሰጠኝ እኔ እራሱ ምንድን ነው ምናምን ስላትኝ ያንቺ ነው አለችኝ። ሁሉም ስላትኝ አዎ ምናምን አለችኝ። በደስታ እየዘለልኩ ነው ይዤ ወደ ክላስ የመጣሁት እና ቤተሰቦች መርቁልኝ መዳሜን። ሀሳብ አስተያየታችሁን ኮሜንት፣ ላይክ፣ ሼር፣ ሰብስክራይብ የደወል ምልክቷን መጥቆሯ እንዳረሱ እንደነገርኳችሁ እወዳችኋለሁ። በሌላ ቪዲዮ በአዲስ ነገር እስከምመጣ አብሮነታችሁ ከኔ ጋር ይቆይ። ቻው ቻው። አመሰግናለሁ እንግዲህ እስካሁን ስለተከታተላችሁኝ። ባይ። ደህና እንገናኝ። ደህና ሁኑ።